ስለ ወደቡ የሚለው ነገር አለኝ። ቅርብ ጊዜ የኢትዮጵያን የህዳሴ ግድብ አስመርቀናል። አሁን ደግሞ የኢትዮጵያ ህዝብና መንግስት ከግድቡ ወደ ወደቡ በሚል ሐሳባቸውን ለውጠዋል። በእርግጥ ወደብ ለአንድ ሀገር ጉልህ ጥቅም እንዳለው የታወቀና የተረጋገጠ ጉዳይ ነው። ሆኖም ግን ለኢትዮጵያ አይደለም የቀይ ባህር ወደብ ኢትዮጵያ 360 ዲግሪ ሙሉ ዙሪያዋን በውሃ የተከበበች ሀገር ብትሆን ለኢትዮጵያ ሰላም ብልጽግና ዋስትና አይሆንም። ለኢትዮጵያ ህዝብና መንግስት እላለሁ ከግድቡ የቀደመ ከወደቡ የቀደመ ከኒውክሌር የቀደመ ከነዳጅና ከጋዝ የቀደመ ከሜጋ ፕሮጀክቶች የቀደመ ከትኩረት አቅጣጫ የቀደመ አንድ ኩነት አለ የተዘለለ። ምንጭ ከመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 6 ቁጥር 33። ሰማያዊ ችሎት የኢትዮጵያ ህዳሴ ድምፅ